የሚኒባስ ሹፌር ነበርኩኝ። በቀን 3 ደርሶ መልስ ሰራ ነበር። አንድ ቀን 12 ሰው ጭኜ የመጨረሻውን ዙር ለመስራት በፍጥነት የነዳው አንድ መንደር ስደርስ አንዲት ሴት ኬት መጣች ሳይባል መንገዴ ውስጥ ገባች። ከዛ ከሷ ሸሻለሁ ስል መኪናውን መቆጣጠር አልቻልኩም ነበር። ከዛ የሆነ ገደል ውስጥ ስገባ ነው ማስታወሰው። በማግስቱ ራሴን ሆስፒታል ነበር ያገኘሁት። ጥቂቶቹ ተሳፋሪዎች መሞታቸውንና አብዛኛውን የሚባሉ ከባድ አደጋ ደርሶባቸው እንደተኙ ተነገረ። ከታሰርኩ 3 ዓመት አካባቢ ሆኖኛል። ግን በጣም እየረበሸኝ ያለው መታሰሪ አይደለም፣ በሰዓቱ የነበረው የተሳፋሪ ሲቃና ጩኸት ነው። በዝግታና አሽከርክር ፍጥነት ህይወትን እንዳልነበረ ያደርጋል።